አንዳንድ ሰዎች ብዙ ያወራሉ፣ ለሁሉም ሰው እያደረጉ ያሉትን ነገር ይናገራሉ፣ እያንዳንዱን ስቴፕ ያሳያሉ፣ ከሰዎች ብዙ ውዴታ ትኩረትን ይፈልጋሉ። ነገር ግን እውነተኛ እድገት ምንም አይነት እይታ አያስፈልገውም። እውነተኛ ለውጥ የሚፈጠረው ማንም ሰው በማያችሁ ጊዜ ነው። ራሳችሁን መገንባት ከፈለጋችሁ ዝም በሉ፣ መናገር አቁሙና መስራት ጀምሩ። የቀን ተቀን ውሎ ገንቡ። በጊዜ መነሳት መጀመር፣ የሆነ ነገር አዲስ ነገር መማር፣ አንብቡ፣ ኤክሰርሳይዝ አርጉ፣ ፕራክቲስ አርጉ፣ ዲስትራክሽኖችን አጥፏቸው። ምክንያቱም ቀን ተቀን የማታደርጓቸው ተግባራቶች ከሌሉ ታዲያ በምን አይነት መንገድ እንዲቀየር ነው የምትፈልጉት? ሰውነታችሁ የሚቀየረው በማውራት ሳይሆን ትሬን በማድረግ ነው። ጭንቅላታችሁም የሚቀየረው በመመኘት ሳይሆን በመማር ነው። እናም ህልማችሁ የሚሳካው ለሰዎች በመናገር ሳይሆን በመስራትና በመስራት ብቻ ነው። አትፍጠኑ። የሰዎችን እይታ ለማግኘት አትሞክሩ። ለሁሉም ሰው እያንዳንዱን ነገር አታሳውቁ። ጀስት ዝም ብላችሁ ራሳችሁን ገንቡ። ምክንያቱም ስቲቭ ጆብስ አንድ ጊዜ እንዲህ ብሎ ነበረ፣ እየሰራን ያለነውን ነገር ለሰዎች አናሳይም፣ ለሰዎች የምናሳየው ውጤቱን ነው። ምክንያቱም ሰዎች ስለ ፕሮሰሱ ምንም ግድ አይሰጣቸውም። ሰዎች የሚፈልጉት ሰራነው ነገር ላይ ነው፣ ውጤቱ ላይ ነው። በዝምታ ገንቡ። ውጤቱ አፍ አውጥቶ ይናገርላችሁ።